ሰላም እንዴት ናችሁ? ዲቪ 2026ን በተመለከተ ዛሬ ሰፋ ያለ ኢንፎርሜሽን ሰጣችኋለሁ። ኖርማሊ ስለ ዲቪ 2026 ብቻ ሳይሆን አጠቃላይ ስለ ዲቪ እንደ ማህበረሰብ እኔን ጨምሮ ብዙዎቻችን የተሳሳተ አመለካከት አለን ብዬ ስለማስብ በደንብ ሰፋ ያለ የተብራራ መረጃ ሰጣችኋለሁ። በተለይ ዲቪ አሸናፊ ለምትሆኑ ሰዎች ይጠቅማችኋል ብዬ አስባለሁ። በመጀመሪያ ዲቪ 2026 ከጥቂት ቀናት በኋላ ይፋ ይደረጋል። ዛሬ ላይ አፕሪል መጨረሻ ቀናቶች ላይ ነው ያለነው። ከአፕሪል ካለቀ ሜይ ከገባ ከ3 ቀን በኋላ ማለት ነው። ማለትም ሜይ 3 እኩለ ሌሊት አካባቢ ይፋ ይደረጋል ተብሏል። ይፋ ይደረጋል በተባለበት ቀን ነው ሁሌ ይፋ የሚደረገው። ስለዚህ ሜይ 3 ይፋ ይደረጋል ብለን እንጠብቃለን። ለሁላችሁ መልካም እድል እመኝላችኋለሁ። ዲቪ ለሞላችሁ እኔ በአጋጣሚ ስላልሞላው ነው። ለማንኛውም ዲቪ ለሞላችሁ በሙሉ መልካም እድል እመኝላችኋለሁ። ውጤት እንዴት እናያለን፣ ከትራምፕ ጋር የሚኖረው ተጽዕኖ ዲቪ 26 ምን ይመስላል የሚለውን በተወሰነ ነገር መረጃ ልስጣችሁ። በመጀመሪያ ውጤት እንዴት እናያለን? ዲቪ በምታዩበት ጊዜ 3 ነገሮች ናቸው የሚያስፈልጋችሁ ውጤታችሁን ለማየት ደርሷችኋል ወይም አልደረሳችሁም የሚለው ለማየት። የመጀመሪያው ዲቪ እንደሞላችሁ መጨረሻ ላይ ያለው ስክሪንሾት ያደርጋችሁት ፔጅ አለ አይደል? በራሳችሁ ከሞላችሁ ወይም ሰው በስልክ ከሞላችሁ ስክሪንሾት አድርጎ ይላከላችሁ ፔጅ አለ። እሱ ላይ ነው 3ቱንም ነገሮች የምታገኙት። ወይም ደግሞ ኢንተርኔት ካፌ ከሆነ የሞላችሁት ፕሪንት አድርጎ የሰጧችሁ ወረቀት ይኖራል። ስለዚህ እዛ ወረቀት ላይ የመጀመሪያው ቦክስ ላይ ዲቪ ለመሙላት ለማየት ውጤቱን በምትገቡበት ጊዜ ወደ ዌብሳይቱ የመጀመሪያ የሚጠይቃችሁ ነገር ኮንፈርሜሽኑ ነው የሚጠይቃችሁ። ኮንፈርሜሽን ነምበር አስገቡ ይላችኋል። ኮንፈርሜሽን ነምበር ማለት ዲቪ ስትሞሉ መጀመሪያ ላይ ያለችው ይሄ መጨረሻው ያልኳችሁ የስክሪንሾት ምናምን ያደርገው ፔጅ ላይ ረጅም ነው፣ ቁጥርና ካፒታል ሌተር ፊደሎች ናቸው። እሱን ነው የምታስገቡት። የመጀመሪያው ኮንፈርሜሽን ኦ እና ዜሮ እንዳይምታታባችሁ እሱን በምታስገቡበት ጊዜ ያው ይሄንን የምነግራችሁ ራሳችሁ እንድታዩ ስለምፈልግ ነው። ዲቪ ሰው እይልኝ ምናምን ብላችሁ እንትን አትበሉ። በተለይ ለማታውቁት ሰው ምናምን እንዲያይላችሁ አትላኩ። አንዳንድ እንትኖቻችሁን ይሄንን የምላችሁ የሆነ ታሪክ ስለማቅ ነው። አንዲት ልጅ ዲቪ እይልኝ ብላ ለሆነ ሰው ኮንፈርሜሽን እንትናን ምናምን ሁሉ መረጃዋን ሰጣ ከዛ በኋላ ካላገባሽኝ ብሎ በጣም ብዙ አስቸግሯታል እና በጣም ነው ፍዳዋን ያበላት ደርሷት ማለት ነው። ስለዚህ ሰው እንዲያይላችሁ ማታምኑት ሰው በተለይ እንዲያይላችሁ እንደዚህ ኢንፎርሜሽናችሁን አትስጡ። በተለይ ኮንፈርሜሽን ምናምን። ለማንኛውም የመጀመሪያ ላይ የሚጠይቃችሁ ኮንፈርሜሽን ነው። ሁለተኛ ላይ የሚጠይቃችሁ ላስት ፋሚሊ ኔም የአያታችሁን ስም ነው። የአያታችሁን ስም ሲባል ለምሳሌ አንድ ሰው አበበ ከዛ የሆነ ምናምን ተብሎ ብቻ የአያቱ ስም ተሳስቶ ዲቪ በሚሞላበት ጊዜ የአያቱን ስም የአባቱ ስም አድርጎ ሊያጋጥም ስለሚችል ማለት ነው። ዲቪ ስሞሉ ካስታውሳችሁ የመጀመሪያው ላይ ያለው የአያት ስም ነው። ከዛ በኋላ ነው ስማችሁ የአባት ስም ያለው አይደል? ስለዚህ የመጀመሪያ ላይ ያለውን ብዙ ሰዎች ወይም አንዳንድ ሰዎች የራሳቸውን ስም ሊያስገቡ ይችላሉ በስተት። ስለዚህ እንደዚህ አይነትም ነገር ካጋጠማችሁ መጀመሪያ ላይ ያለው የአያት የሚለው ቦታ ላይ ያለውን ስም ነው እዚህም ጋር የምታስገቡት። እሺ እናንተ ስለተሳሳታችሁ ያ ሰው የአያታችሁን ስም አያውቀውም፣ በቃ የኮምፒውተር ነው። ስለዚህ እዛ ጋር የአያት ስም ቦታ ላይ ያለውን ስም ነው የምታስገቡት ማለት ነው። በትክክል የሞላችሁ የአያታችሁን ስም አስገቡ። ከዛ ውጭ ደግሞ ስክሪንሾት ያደረጋችሁት ወይም ደግሞ ፕሪንት ተደርጎ የተሰጣችሁ ወረቀት ላይ መጀመሪያ ላይ ያለው ስም የአያት ስም የሚለው ነው፣ እሱን አስገቡ ማለት ነው። ሁለተኛ ዴት ኦፍ በርዝ ነው፣ ይር ኦፍ በርዝ ማለት ነው። ዴት ኦፍ በርዝ ይር ኦፍ በርዝ ነው። እሱ የትውልድ እንትናችሁ ማለት ነው፣ ዓመተ ምህረቱ ነው። በግሪጎሪያን ካላንደር ነው። እሱንም እዛው ላይ ታገኙታላችሁ። እነዚህን 3ቱንም ካስገባችሁ በኋላ በየደቂቃው እንትን የምታደርግ በገባችሁ ቁጥር እንትን የምታደርግ የሆነች ቁጥር ይኖራል። እሱን አመሳስላችሁ ትጽፋላችሁ። ከዛ በኋላ እዚህ ጋር ቪዲዮ እያሳየኋችሁ ነው ሲጀመር እንዴት ቼክ እንደምታደርጉ። ልክ እሱን እንትን ብላችሁ ኮንቲኒው በምትሉበት ጊዜ 2 ነገሮችን ታያላችሁ። ከሁለቱ ነገሮች ሁለተኛ ላይ የምነግራችሁ እንድታዩ መልካም ምኞቴ ነው። መጀመሪያ ላይ የምታዩት ምንም ነገር የሌለው ስም ምናምን የሌለው you have not randomly selected የሚል ነው። ይሄ በሚሊዮን የሚቆጠሩ ሰዎች የሚያዩት ነው፣ አልደረሳችሁም ማለት ነው። ሁለተኛ ላይ የምታዩት ግን ምንድነው? ደብዳቤ ነው፣ ኖርማል ደብዳቤ ነው። ስማችሁ ከላይ ይጻፋል፣ አድራሻችሁ ምናምን ከተማ ፖስታ ነው። ከዛ በኋላ you have randomly selected for further process ምናምን የሚል ነው። ይሄ በጣም ደስ የሚል ዜና ነው። ኮንግራ ይሄንን ለምታዩ ሰዎች ማለት ነው። ሁላችሁም ይሄንን እንድታዩ እመኝላችኋለሁ፣ መልካም ምኞቴ ነው። ይሄንን ያያችሁ ሰዎች ዲቪ የደረሳችሁ ሰዎች ናችሁ። ስለዚህ ይሄንን ያያችሁ ሰዎች ቀጣይ ምን ማድረግ አለባችሁ የሚለው ነገር ልንገራችሁ። ከዛ በፊት ግን የትራምፕ አድሚኒስትሬሽን በተለይ አሁን ላይ ከተለያዩ እንትኖች ጋር በተያያዘ ስደተኞች ጋር በተያያዘ ምናምን በጣም በመጥፎ ስሙ ይነሳልና ዲቪንም እንደዚሁ ይጨርበዋል ተብሎ ይታሰባል ሳይሆን ብዙዎቻችን እንደዛ ስጋት አለብን። ዲቪ 25ንም ያቋርጧል ምናምን የሚሉ ብዙ ነገሮች ነበሩ፣ ግን እስካሁን አልተቋረጠም፣ እየሄደ ነው። ዲቪ 26ንም ያቋርጧል የሚሉ ብዙ ወሬዎች አሉ፣ ግን ፕሮባቢሊቲውን በምታዩበት ጊዜ ባክግራውንድ እንትን ለሚለው ድምፅ ፕሮባቢሊቲውን ግን በምታዩበት ጊዜ በጣም ጠባብ ነው። ያቋርጧል ብዬ አላስብም። ማክሲመም ሊያደርግ የሚችለው ዲቪ በቪዛ እና በታይም ሊሚትድ ነው። በታይም ሊሚትድ ነው ማለት እስከ ሴፕቴምበር 30። ለምሳሌ አሁን ሜይ ነው አይደል? ሜይ ውጤት አያችሁ ከሆነ ወራት በኋላ ነው ፕሮሰስ የሚጀመረው። ከዛ ዙሩ ሴፕቴምበር ሲመጣ ያልቃል ሙሉ በሙሉ ማለት ነው። የዲቪ 2026
ሙሉ ነገር። አሁን ዲቪ 25 ፕሮሰስ ላይ ናቸው አይደል? ሴፕቴምበር 30 2025 ላይ ዲቪ 25 የሚባል ነገር ወሬው ማይነሳ ማለት ነው። ልክ እንደዚህ በጊዜ የተገደበ ነው። እንደገና ደግሞ ቪዛም ደግሞ ሊሚትድ ነው። 50 ምናምን ሺህ ሰው ብቻ ነው ቪዛ ሊያገኝ የሚችለው። ስለሱ በኋላ ላይ በደንብ በሰፊው ነገራችኋለሁ። እና ምናልባት የትራምፕ አድሚኒስትሬሽን ዲቪ 26 ላይ ሊያደርግ ይችላል ብዬ የማስበው ማንጓተት፣ ኢንተርቪው ምናምን ላይ ምናምን ቶሎ ብዙ ኬዞች እንዳይጠሩ ማድረግ ምናምን እንደዚህ የተንጓተቱ ቪዛዎች መጠናቸው እንዲያንስ ሊደረግ ይችላል ብዬ አስባለሁ። ሁለተኛ ኬዞች በጣም ሲንጓተቱ ያው ታይሙ ያልቅና አሁንም እንደዚህ አይነት ነገሮች ሊፈጠሩ ይችላሉ ነው እንጂ በሆነ ኤክስኪዩቲቭ ኦርደር በቃ ስላልተመቸኝም ስላለ ምናምን ይቋረጣል ብዬ አላስብም። ግን አይሞክርም ማለት አይደለም፣ ሊያደርገው ይችላል። ግን የተለያዩ እንትኖችን አይታችሁ ከሆነ ፍርድ ቤቶች ጋር ምናምን እንትን በማለት ብሎክ የሚደረጉበት ብዙ ነገሮች አሉና እሱም ስላላስጀመረው ኖርማሊ የእሱ አቋም ይታወቃል። ጭራሽ አይፈልገውም ይሄንን ነገር። ይሄ ሎተሪ ቪዛ የሚባል ነገር አይፈልገውም። ኖት ኦንሊ እሱ ፓርቲውም አይፈልገውም። ይሄ ሪፐብሊካን የሚባለው ፓርቲውም አይፈልገውም። ዲሞክራቶች ናቸው ይህንን ነገር በተለይ ይሄ ዳይቨርሲቲ ላይ ሞር እንትን ስላላቸው ማለት ነው እነሱ ናቸው የሚፈልጉት። የእነሱም ነው ይሄ እንትኑም። ግን ደግሞ ሴኔቱ ነው ሙሉ ስልጣን ያለው። ስለዚህ ሴኔቱ ነው ካቆመም ሊያስቆመው የሚችለው ማለት ነው። እሱ የመጀመሪያው ዙር ላይ እንዲቆምም ጠይቋል። በአስቸኳይ ያቆሙት ምናምን የሚል ጥያቄም ጠይቆም ነበር። ለማንኛውም አሁንም ሊጠይቅ ይችላል። ግን ሞር ይሄን ፕሮሰስ ላይ ያለውን ሳይሆን ቀጣይ ላይ ዲቪ 27ን ከዛ በኋላ ያሉትን ዲቪዎችን ይቀጥላሉ ወይ የሚለውን እርግጠኛ መሆን አይቻልም ምን ሊሆን እንደሚችል። እሱንም ያስቆመዋል ሳይሆን የኔ ግምት ማለት ነው እንትኑን ጠበቅ ያደርገዋል ብዬ ነው የማስበው። መስፈርቶቹ በጣም ጠበቅ ሊሉ ይችላሉ ነው። ለምሳሌ ከዚህ በፊት 2017 ነው ምናምን ላይ ንግግር ሲያደርግ ሰምታችሁት ከሆነ የሆነ በዲቪ የመጣ ሰው ኒውዮርክ ላይ የሆነ እንትን አድርሶ መሰለኝ ዲሲ ላይ ምናምን የሆነ የሽብር ጥቃት አድርሶ ምናምን ነገር ባለትዳር አይደለም። ስለዚህ ባለትዳሮች ቢሆኑ ሞር ሪስፖንሲብል ናቸው እና ባለትዳሮች ቢመጡ ይችላል ምናምን የሚል ኮሜንት ያየው መስሎኛል። እና ልክ እንደዚህ መስፈርቶቹ ሊለያዩ ይችላሉ። ለምሳሌ አሁን እስከ 12 ነው አይደል ዲግሪ ሊያደርገው ይችላል መስፈርቱን ማለት ነው። እንደዚህ አይነት ነገሮችን በማድረግ እንትን ሊያደርግ ይችላል እንጂ ማቋረጡ ትንሽ ይከብዳል። በሴኔት ምናምን እንትን ያለ ስለሆነ ሴኔቱ ነው ሊያቋርጥ የሚችለው። እሱን ደግሞ ሁሉም ይስማማሉ ምናምን የሚል እንትን የለኝም። ለማንኛውም ዲቪ 26ን በተመለከተ በትራምፕ በጣም እንደዚህ ተጽዕኖ ይደርስበታል የሚል በጣም ሩቅ ይመስለኛል ተጽዕኖ ማለት ነው። ለማንኛውም ብዙ አያሳስባችሁ ለማለት ነው። ከዛ ውጭ ግን ይህንን ካልኳችሁ ስለ ቀጣይ ፕሮሰሶች ዲቪ አሸናፊ ከሆናችሁ ስለ ቀጣይ ነገር ልበላችሁ። ዲቪ ካሸነፋችሁበት ቀን ጀምሮ ሀሳብ አይለቃችሁም። በጣም ጉጉት ምናምን ይኖርባችኋል። ደስታውም ይኖራል ምናምን። ሌላችሁ የሚፈልገው ነገር ደስታችሁን በልክ አድርጉት። ብዙ አትለፍልፉ፣ አታውሩ ብዙ። ምክንያቱም እኔ ግቢ ያለው ጀምሮ ብዙ ዲቪ ያሸነፉ ልጆችን አውቃለሁ፣ ግን ያልሄዱ በተለይ እንደ ኢትዮጵያ ባለፉት 5 ዓመታት ምናምን በጣም ብዙ ዲቪ አሸናፊዎች ብዙዎቹ እኔ እንደው ቁጥሩን መድፈር አይሆንብኝ እስከ 80% 70% ያሉት አልሄዱም ማለት ይቻላል ከደረሳቸው ውስጥ ነው የምላችሁና የደረሳቸው ቀን ግን ዲቪ ውጤት ያዩ ቀን ግን በማግስቱ ምናምን ሌላ ቀውጢ ምናምን እንደዚህ ሴሪሞኒ ምናምን አዘጋጅተው ቀውጣውት ምናምን እኔ ያረደ ሰው ምናምን አውቃለሁ፣ ግን ያልሄደ በጣም የሚያስጠላ እንትን አለው። በኋላ ላይ በጣም የሚያስጠላ ስብራት አለውና አንደኛ ብዙ አታውሩ፣ አትለፍልፉ፣ ያን ያክል እንትን አታርጉ። ባወራችሁ ቁጥር ተመልሶ ረጅም ጊዜ ስለሆነ የሚወስደው ተመልሶ እናንተ ላይ የሚፈጥረው ጫና አለ። ብዙ አታውሩ። በተለይ ስለ ኬዝ ነምበር ምናምን በኋላ ነገራችኋለሁ። እሱን ካላወቃችሁ በተለይ መቼ እንደምትገቡ እንኳን መገመት የማትችሉ ሰዎች ኬዝ ነምበራችሁ ምናልባት ሩቅ የሆነ ላይደርሳችሁ የሚችል አይነት ምናምን ሰዎች ካላችሁ ብዙ እንትን አትበሉ፣ ተስፋችሁን በልክ አድርጉት ምናምን ነገር በደንብ ኢንፎርሜሽን አሁን ከዚህ በኋላ የሚሰጣችሁ ኢንፎርሜሽኖች በደንብ ይጠቅማቸዋል ብዬ አስባለሁ። ስለዚህ ዲቪ ካወቃችሁበት ቀን ጀምሮ ተረጋጉ ማለት ነው የምፈልገው። ቀስ በሉ፣ ብዙ እንትን አትበሉ። የመጀመሪያው ማድረግ ያለባችሁ ነገር ዲቪ እንደደረሳችሁ ካወቃችሁ በኋላ የመጀመሪያው ነገር ማድረግ ያለባችሁ ስለ ኬዝ ነምበር ማወቅ አለባችሁ ብዬ አስባለሁ። ኬዝ ነምበር የሚባል ነገር አለ። ኬዝ ነምበር ማለት ነው ዲቪ ያሸነፉ ሰዎች ከመላው ዓለም አይደል ዲቪ የሚሞላው። ስለዚህ አፍሪካ አንድ ኮንቲኔንት አንድ ግሩፕ ይሆናል። የአፍሪካ አሸናፊዎች አንድ ላይ ካቴጎራይዝ ይደረጋሉ። የአውሮፓዎቹ አንድ ላይ፣ ኤዥያ አንድ ላይ፣ እንደዚህ እያለ ሁሉም በአህጉር ይቀመጣል። የአፍሪካዎቹን ለምሳሌ በምናይበት ጊዜ የአፍሪካዎቹ ኤኤፍ ይልና 000 ከዛ ቁጥሩ አንድ ቁጥር ለምሳሌ ኢትዮጵያዊ ከሆነ ኤፍ 00000 አንድ ይላል። ቀጣዩ የሚሆነው አሸናፊ ሰሌክቲቭ ኬንያዊ ከሆነ ቀጣይ ላይ ያለው ማለት ነው። ለምሳሌ አንድ ቁጥር ሲንግል ከነበረ ሲንግል ብሎ የሞላ ከሆነ ዲቪውን ስለዚህ ሲንግል ነው ማለት ነው። ሰው ሚስት የለውም ምን የለውም። ስለዚህ ቀጣይ 2 ቁጥር ነው የሚሆነው ኬዙ ምላችሁ ቁጥሩ ማለት ነው። ኬዝ ነምበር ቀጣይ ሊኖር የሚችለው ኤፍ 00002 ነው የሚሆነው። 2 ቁጥር ግን ሚስትና 4 ልጆች ያሉት ከሆነ ስለዚህ ኤፍ 0003 የሚባል አይኖርም፣ ለሚስቱ ይሰጣል። ያ
ለሌሎቹ ልጆች ደግሞ ይያዛል የቪዛውም ስለሆነ ማለት ነው። ከዛ ቀጣዩ ኡጋንዳዊ ከሆነ 0007 ወይም 006 በልጆች ቁጥር አማካኝነት ባዶ ቦታዎች ይኖራሉ ማለት ነው። ልክ እንደዚህ እያለ አፍሪካ ላይ ያሉት በሙሉ ቁጥር ይሰጣቸዋል ሁሉም ማለት ነው። ራንደምሊ ነው ቁጥር የሚሰጣቸው። ኢትዮጵያውያን አሸናፊዎች ከ40 ሺህ ብዙ ጊዜ ከፍ አይሉም። ከ40 ሺህ በታች ናቸው ቁጥራቸው። ኬንያዎችን፣ እንትኖችን፣ አልጄሪያዎችን፣ ግብጾችን ምናምን በደንብ እንደዚህ ጥናት አድርጉ። የብዙዎቹ ከፍ ይላል መሰለኝ ቁጥራቸው ማለት ነው። ኬዝ ነምበራቸው ነው የምላችሁ 50 ሺህ ቤት ሊኖር ይችላል፣ 60 ሺህ ቤት በብዛት ነው የምላችሁ። አሁን እዚህ ጋር ኢትዮጵያው ሙሉ 50 ሺህ ቤት ሊኖር ይችላል እኮ ቁጥሩ ነው የምላችሁ። ኤፍ ብሎ 000 50 ሺህ ቤት ሊኖር ይችላል ቁጥሩ። 50 ሺህ ቤት ነው ማለት በጣም ሩቅ ነው ማለት ነው። ለኢትዮጵያ በተለይ በጣም ሩቅ ነው ማለት ነው። ስለዚህ ኬዝ ነምበሩ ለምሳሌ 40 ሺህ የሆነ ሰው 40 ሺኛ ነው ማለት ነው። ማለት ኤምባሲ የሚገባው በጣም ዘግይቶ ነው። የኢትዮጵያ የአዲስ አበባ ኤምባሲ ደግሞ አሰራሩ ጥሩ ካልሆነ በቃ ይሄ ሰው ተስፋም ላይ ኖሮ ይችላል ማለት ነው። ለማንኛውም ኬዝ ነምበር የሚባለውን ነገር ማወቅ አለባችሁ። ኬዝ ነምበራችሁ ኢትዮጵያ ሆናችሁ በየአመቱ ሊለያይ ይችላል። ኢትዮጵያ ሆናችሁ ኬዝ ነምበራችሁ ከ10 ሺህ ከ15 ሺህ በታች ከሆናችሁ ኤምባሲ እንደምትገቡ እናንተ በጣም ብዙ ፐርሰንት እርግጠኛ ናችሁ፣ የሆነ የተለየ ነገር ካልተፈጠረ። ስለዚህ ኤምባሲ መግባት እድላችሁ በጣም ከፍተኛ ነው። ኤምባሲያችን ደግሞ ጥሩ የሚሰራ ከሆነ ቶሎ የመግባት እድላችሁ እንዲሁ ፈጣን ነው። ምናልባት አዲሱ አመት ጃንዋሪ ከመምጣቱም በፊት አሜሪካም ልትሄዱ ትችላላችሁ። እንትናችሁ አልቆ ምናምን ማለት ነው። ዲቪ 26 አሸናፊ ናችሁ። 2026 ከመግባቱ በፊት አሜሪካ ልትገቡ ትችላላችሁ፣ ኬዝ ነምበራችሁ ዝቅተኛ ከሆነ ማለት ነው። ስለዚህ ኬዝ ነምበራችሁ 20 ሺህ ቤት ከ20 ሺህ በላይ ምናምን ያላችሁ በአንጻራዊነት ከፍተኛ ነው ቁጥራችሁ፣ ለኢትዮጵያኖች ነው የምለው። ኬዝ ነምበራችሁ ደግሞ 30 ሺህ ቤት ምናምን ከሆናችሁ ከፍተኛ የሚባል ነው። ኤምባሲው የፈለገውን ያክል ቢፈጥን በጣም ምርጥ የሚባልን ፐርፎርማንስ ቢኖረው ከአንድ አመት ባነሰ ጊዜ ውስጥ ቪዛ የማግኘት እድላችሁ በጣም ጠባብ ነው። ስለዚህ አንድ አመት ያክል ሊወስድ ይችላል። ከ30 ሺህ በታች ያላችሁና ከ30 ሺህ በላይ ያላችሁና 30 ሺህ ቤት ላይ ያላችሁ ብዙዎቻችሁ እስከ አንድ አመት ከምናምን እስከ መጨረሻው እስከ ሴፕቴምበር ድረስ ምናምን የመሄድ እንትን ይኖረዋል። ለማንኛውም ግን ኬዝ ነምበራችሁ 30 ሺህ ከዛ በላይ የሆናችሁ ኦቨር እንትን አትበሉ። የኤምባሲያችሁን አፈጻጸም አይታችሁ ኤምባሲያችሁ የማይደርስ አይነት ከመሰላችሁ ተስፋ የሚያስቆርጥ ከሆነ ምናምን በዚህ ዘርፍ ላይ በዲቪ ላይ በደንብ እውቀት ያላቸውን ልጆች አውርታችሁ ልምድ ያላቸው ማለት ነው። በዚህ ላይ ብቻ የሚሰሩ ብዙ ልጆች አሉ እንደነዚህ አይነት እነሱን አውሩና ኤምባሲ መቀየር ካለባችሁ ኤምባሲ ቀይሩ። ጥሩ የሚሰራ ኤምባሲ ካለ ኤምባሲ መቀየር ትችላላችሁ። ኤምባሲ እንዴት ነው መቀየር የሚቻለው? በጣም ብዙ ወጪ አለው፣ በጣም ብዙ ልፋት አለው፣ አስቸጋሪ ነገር አለው። ግን እዚህ ቁጭ ብላችሁ ተስፋ ከመቁረጥ የማይደርሳችሁ አይነት ነገር ከሚሆን ብር ያላችሁ ምናምን ከሆናችሁ በተለይ ወይም ደግሞ ለምሳሌ ኢትዮጵያ ሆናችሁ የአዲስ አበባ ኤምባሲ ፈጣን ካልሆነ ኬንያ ያለው የናይሮቢ ኤምባሲ ፈጣን ከሆነ ኬንያ ያለ የሆነ ሰው የምታውቁ ከሆነ እዛ ሄዳችሁ የተወሰኑ ወራትን ብትቀመጡ ከዛ የተሻለ ነገር ፕሮባቢሊቲያችሁን ታስፋላችሁ ነው ባጭሩ። የተሻለ እድል ሊኖራችሁ ይችላል ማለት ነው ኤምባሲ ከቀየራችሁ ማለት ነው። እንዴት ኤምባሲ ቀየራል ማለት እናንተ ሄዱበት። ያው ኤምባሲ መቀየር ብዙ የሚመከር ነገር ባይሆንም ግን ደግሞ እዚህ ቁጭ ብላችሁ ማይደርሳችሁ ከሚሆን የተሻለ አማራጭ ሊሆን ይችላል ማለት ነው። ለማንኛውም ኬዝ ነምበር የሚባለው ነገር በደንብ እወቁ። ኬዝ ነምበር ወሳኝ ነገር ነው። ዲቪ ሲደርሳችሁ የመጀመሪያው የምታዩት ወረቀት ላይ ነው ኬዝ ነምበራችሁ ከታች ይኖራል ቁጥራችሁ ማለት ነው። ኤኤፍ ብሎ ከታች የሚኖር ቁጥር አለ። ያ ቁጥር ነው ኬዝ ነምበር የሚባለው ማለት ነው። ዲቪ ስትሞሉ እንትናችሁን አሳስታችሁ ከሆነ ኮንቴንቱን ከተቀየረባችሁ እናንተ አስቸጋሪ ላይፍ ነው የሚሆንባችሁ። ኤኤፍ የማይል ለምሳሌ ኢዩ ብሎ የሚጀምር ከሆነ ኢትዮጵያዊ አሸናፊ ሆናችሁ እሱ አስቸጋሪ ነው። ለማንኛውም ኬዝ ነምበር የሚባለውን ነገር እወቁት። ኬዝ ነምበራችሁን ካወቃችሁ በኋላ ኬዝ ነምበራችሁ ላይ ዲፔንድ ሆናችሁ ነው አንዳንድ ውሳኔዎችን የምትወስኑት ማለት ነው። ለምሳሌ ኬዝ ነምበሩ ከ1000 በታች የሆነ ሰው ኢትዮጵያዊ አሸናፊ ከ1000 በታች ከሆነ ኤምባሲው ጥሩ ይሁን አይሆንም በጣም ተስፋለሁ ማለት ነው። ተስፋለሁ ኦቨር ተስፋለሁ። ስለዚህ እናንተ ዲኤስ 260 የሚባል ፎርም አለ። የትኛውም ዲቪ አሸናፊ የሚሞላው ፎርም ነው፣ ግዴታ የሚሞላ ፎርም ነው። እሱ ፎርም በጣም ከፈጠናችሁ እስከ 3 ወር ባለው ጊዜ ውስጥ በአንድም ቀን ይሞላል። ዲቪ ለምሳሌ ሜይ 3 ከወጣ ሜይ 4 መሙላት ትችላላችሁ። በ10 ደቂቃ በ20 ደቂቃ ውስጥ የሚሞላም ነገር ይሆናል። ግን እሱን ለመሙላት ግዴታ የሚያስፈልጓችሁ ነገሮች አሉ። ግዴታ ስላችሁ በኋላ ላይ የምታስተካክሉት ነገር ሊሆን ይችላል። ግን በቃ እዛ ጋር ለመሙላት የሚያስፈልጉ ነገሮች የሚጠይቃችሁ ነገሮች ለምሳሌ ስለ እናንተ ዲቴል ይጠይቃችኋል ስላችሁ ኢሴት ጽፋላችሁ ማለት አይደለም። ስማችሁ ምናምን የትውልድ ምናምን እያንዳንዱን እዛ ጋር ዲቪው ላይ ያላስገባችሁትን እዚህ ጋር ጥንቅቅ ብላችሁ ነው የምታስገቡት። ዓመተ ምህረት ምናምን ጥንቅቅ ብላችሁ ነው የምታስገቡት። መሳሳት የለባችሁም። እዚህ አካባቢ ላይ ዲኤስ 260 ላይ ስለናት ስለ አባታችሁ የነሱ የትውልድ ቦታ ምናምን ስለነሱም ይጠይቃችኋል። የተማራችሁበት ትምህርት ቤት 9ኛ ክፍል የተማራችሁ 10ኛ 11 12 ታስገባላችሁ። ከፍተኛ ትምህርት ደረጃችሁ ምናምን እያንዳንዱን ታስገባላችሁ።
ስለ ትዳር ሁኔታችሁ ታስገባላችሁ። ስለ ስራችሁ ምን አይነት ስራ ነው የምትሰሩት? ተማሪ ከሆናችሁ ተማሪ ምን ታስገባላችሁ። እሱን ስልክ ቁጥር ባለፉት 5 ዓመታት ስትጠቀሙበት የነበረው ስልክ ቁጥር፣ ባለፉት ዓመታት ስትጠቀሙበት የነበረው ኢሜል፣ እድሜያችሁ ይሄን ያክል ከሆነ በኋላ 16 መሰለኝ የት ሀገር ሄዳችኋል? ውጭ ሀገር የሚሆን እዚህ ሀገር ውስጥ ምናምን ኑራችኋል የት ሀገር ኑራችኋል? ከዚህ በፊት አሜሪካን ተምላችኋል ወይ ምናምን እንደዚህ የግል አይነት ጥያቄዎችን ትጠይቃላችሁ። የምትጽፏቸው እንደዚህ አይነት ነገሮች ናቸው። ከዛ ውጭ አሜሪካ የሚቀበላችሁ ሰው ስፖንሰር ግዴታ ያስፈልጋችኋል። የዛን ሰው አድራሻ ታስገባላችሁ። ስራው ምንድን ነው፣ ስልኩ፣ ቤቱ፣ አፓርታማው ምናምን እያንዳንዱ ታስገባላችሁ። ስለዚህ ምን ያስፈልጋችኋል ማለት ነው? እዛ የሚቀበላችሁ ሰው ያስፈልጋችኋል ማለት ነው። ስለዚህ ቶሎ ለመሙላት እዛ የሚቀበላችሁን ሰው ማግኘት አለባችሁ ማለት ነው። ዲቪ ደግሞ ይደርሰኛል ብላችሁ አታስቡም። ቅድሚያ ተዘጋጁ ምን ነገር። ስለዚህ እዛ ያለ ሰው ግዴታ ያስፈልጋችኋል። እዛ ያለ ሰው ዘመድ መሆን የለበትም። ማንኛውም ሰው እሺ ያላችሁ ሰው። ከዛ ውጭ ሌላ የሚያስፈልጋችሁ ፓስፖርት ያስፈልጋችኋል። የፓስፖርት ቁጥር ስለምታስገቡ እነዚህ ነገሮች ስታስገቡ በጣም ተጠንቅቃችሁ አስገቡ። እሺ በጣም 10 ጊዜ ቼክ ማድረግ ካለባችሁ 10 ጊዜ ቼክ አድርጉ። ተጠንቅቃችሁ እንትን በሉ። ከዛ በኋላ ያስገባችሁትን ነገር ዳውንሎድ አድርጉት ወይም ፕሪንት አድርጉትና በደንብ ቼክ አድርጉት። ትልቅ ስህተት ከሆነ ማስተካከል ትችላላችሁ። እንደገና ማስተካከል የምትችሉት ኢሜል ልካችሁ ምናምን እሱ ሌላ ፕሮሰስ አለው። ጊዜያችሁን ከደረሰም ደግሞ የእናንተ ፕሮሰስ መደረግ የጀመረበት አይነት ጊዜ ላይ ከሆነም ደግሞ ኬዛችሁን ትንሽ ሊያዘገየው ይችላልና ባለመሳሳት ቀስ ብላችሁ ብትሞሉት አሪፍ ነው። ከዛ ውጭ በጣም ከፈጠናችሁ እስከ 3 ወር ብያችኋለሁ። መፍጠኑ የተለየ ክሬዲት የለውም። ፈጥኖ ስለሞላ የሆነ ሰው ቶሎ ኢንተርቪው ይገባል ማለት አይደለም። በኬዝ ነምበራችሁ ነው የምትገቡት። በኬዝ ነምበራችሁ ማለት ኬዝ ነምበር በቃ ወረፋ ነው። ለምሳሌ ቱኤንኤል የሚባል ነገር አለ። በየወሩ ቪዛ ቡሌቲን ይወጣል። ቪዛ ቡሌቲን ማለት ምን ማለት ነው? ለኤምባሲዎች የሚፈቀደው እንትን ማለት ነው። ይሄን ያክል ኬዝ ነምበር ላሉት ቱኤንኤል እንትን ብለው በአቅማቸው ልክ ኢንተርቪው ማድረግ ይችላሉ ማለት ነው። እሱን ደግሞ ኬሲ የሚባል ተቋም አለ። እሱ ነው ይህንን ነገር የሚያስተናብረው እና ለምሳሌ አዲስ አበባ ኤምባሲ ልክ የዲቪ ፕሮሰስ መደረግ ሲጀምር ከሆነ ወራት በኋላ ማለት ነው። ዲቪ ውጤት ካያችሁ ከሆነ ወራት በኋላ የመጀመሪያ ወር ላይ ለምሳሌ 300 ሰዎችን ኢንተርቪው ማድረግ ይችላሉ ካለ ምናችሁ እዛ ውስጥ ለውስጥ የሚሰሩት ስራ ነው። ስለዚህ ምን ያደርግለታል ኬሲሲ እዛ ከአዲስ አበባ ከኢትዮጵያ አሸናፊዎች መካከል ከነዛ ኬዞች ነምበሮች መካከል ቪዛ ቡሌትኑ ለምሳሌ እስከ 10,000 ከሆነ እስከ 10,000 ኬዝ ነምበር ያሉ ሰዎች ቱኤንኤል ሊላክላቸው ይችላል ማለት ነው። ስለዚህ በዛ በ10,000 ውስጥ ያሉ 300 ሰዎችን እንትን ይልክለታል ለኤምባሲው ማለት ነው። ስለዚህ እነዛ ሰዎች ቱኤንኤል ማለት ሰከንድ ኖቲፊኬሽን ሌተር ማለት ነው። የቀጠሮ ቀናችሁን የምታውቁበት ደብዳቤ ማለት ነው። በዚህ ቀን ኢንተርቪው ትገባለህ። ያ ቀን እስከ 2 ወር ማክሲመሙ ያ 2 ወር ነው። ከአንድ ወር ያነሰ ጊዜ ግን አይሆንም። እስከ 6 ሳምንት እስከ 8 ሳምንት ወደ 2 ወር ድረስ ጊዜ ይሰጣችኋል። በእነዛ 2 ወር ጊዜያት ውስጥ ዶክመንታችሁን ጨርሳችሁ ሜዲካል ምናምን ገብታችሁ ተዘጋጅታችሁ ለኢንተርቪው የምትገቡበት ጊዜ ማለት ነው። ስለዚህ ኢንተርቪው ከመደረጋችሁ ከ2 ወር በፊት ወይም ከ6 ሳምንት እና ከ6 እስከ 8 ሳምንት ባለው ኢንተርቫል ውስጥ ቱኤንኤል ይላክላችኋል። ግን ይሄ ኬዝ ነምበራችሁ ሲደርስ ማለት ነው፣ ወረፋችሁ ሲደርስ ማለት ነው። ስለዚህ ይሄ ሰከንድ ኖቲፊኬሽን ሌተር የሚላከው በኬዝ ነምበራችሁ ኦርደር አማካኝነት ነው። ስለዚህ የኢትዮጵያው ኤምባሲ የመጀመሪያ ወር ላይ 300 ሰዎችን ኢንተርቪው ማድረግ እችላለሁ፣ 300 የዲቪ አሸናፊዎችን ኢንተርቪው ማድረግ እችላለሁ፣ ማስተናገድ እችላለሁ ካለ እንደሚደረግለት 300 ሰዎች ኬዛቸው እዛ ውስጥ የሚገቡት ማለት ነው። ለምሳሌ ከ1 እስከ 1,000 ባለው እንትን ውስጥ ኢትዮጵያውያን 50 ሊሆኑ ይችላሉ የሚኖሩት ማለት ነው አሸናፊዎች። እነዛ 50ዎች ደግሞ ቤተሰብ ምናምን የሚኖራቸው ይኖራሉ ከነዛ ውስጥ። ስለዚህ 300 ይችላሉ ካለ እስከ 5,000 ኬዝ ነምበር ያሉትም ሊገቡ ይችላሉ ማለት ነው የመጀመሪያ ወር ላይ ኢንተርቪው እና ይሄ ነገር አለ። ለማንኛውም ኬዝ ነምበር የሚባለው ይሄ ነው። አሰራሩም እንደዚሁ ነው። ቪዛ ቡሌት የሚባል ነገር አለ በየወሩ የሚወጣ ምናምን። ቱኤንኤልም እንደዚሁ በየወሩ እንትን ይላል ላይላክ ይችላል። ለምሳሌ የኤምባሲ አፈጻጸምም ወሳኝነት አለው። እንዴት ነው እንትን የሚለው አያስታውቅም፣ ግልጽ አይደለም። ለምሳሌ አምና ዲቪ 2024 ላይ ኬንያ ናይሮቢ ኤምባሲ በጣም ምርጥ ነበር። ምርጥ ማለት ፐርፎርማንሱ ማለት ነው። በደንብ በቃ የኬንያ አሸናፊዎችን በሙሉ ጨርሶ ነበር። 4,000 ምናምን ሰው ነው እንትን ያለው። ከጨርሶም ሌሎችንም ቀይሮ የመጡትንም እንደዚሁ ኢንተርቪው እንትን ብሏል። ብዙ ቪዛ ሰጥቷል። አምና ግን የኢትዮጵያ ኤምባሲ አዲስ አበባው ጥሩ አልነበረም። ወደ መጨረሻዎቹ ጥቂት ወራት ላይ ነው እንደውም 1 ወር 2 ወር ሲቀረው ነው በጣም ብዙ እንትን በጣም ኃይለኛ ፍጥነት አሳይቶ እንትን ያለው እንጂ እንደዛም ሆኖ ግን ግማሽ ያክሉን እንኳን አልጨረሰም። 3,000 ምናምን አሸናፊዎች ነበሩ። ከነዛ ውስጥ 1,400 ሰው ምናምን ብቻ መሰለኝ ይሄደው። ዘንድሮ ደግሞ በተገላቢጦሽ ሆነ። ዲቪ 2025 ላይ የኢትዮጵያው በጣም ምርጥ ነው። እስካሁን እንኳን ይሄ ሜይ ወር እንኳን ሳይገባ
ብዙ ሰው ከግማሽ በላይ የሚሆኑት ቪዛ አግኝተዋል መሰለኝ ከኢትዮጵያ አሸናፊዎች ገና የተወሰነ ወራት ይቀራሉ። ናይሮቢ ደግሞ በተገላቢጦሹ እስከ ጃንዋሪ ድረስ የተወሰኑ ሰዎችን ሰራና ከዛ በኋላ ያው ምንም ልኮም አያውቅም ኢንተርቪው አድርጎ አያውቅም። በቃ ከዛ በኋላ ያሉትን ወራቶች በሙሉ 4 ወር ምናልባት 5 ወር 1 ወር ወደ ኋላ ከሄዳችሁ እንትን 25 ላይ 24 ዓመት ላይ ዲሴምበር ላይ ምናምን አልሰራም። በቃ ምንም ጆይኒልም አላከም ማለት ነውና እንደዚህ አይነት ነገሮች ያጋጥማሉ። አዛ ነው ብቻ ምንም ልታደርጉት አትችሉ እና የኤምባሲ ማፈጻጸም ወሳኝነት አለው። ኤኒዌይስ ኬዝ ነምበራችሁን ማወቁ በጣም ወሳኝነት አለው። ምንድነው የሚለውን ወደፊት ራሳችሁን በደንብ የምታውቁት ነገር ይመስለኛል። ኤኒዌይስ በጣም ኢንፎርሜሽን ምናምን ትልላችሁ ስለሚችል ዲቪ አሸናፊዎች አንድ ላይ የሚሰባሰቡበት ግሩፕ በየአመቱ ክሬት የሚያደርግ ልጅ አለ ዚዙ ይባላል። እሱ ክሬት የሚያደርገው ግሩፕ ላይ ኦልሞስት የኢትዮጵያ ዲቪ አሸናፊዎች 90-80% በሙሉ ይገባሉ ብዬ አስባለሁ እዛ ቴሌግራም ግሩፕ ላይ። እዛ ግሩፕ ላይ እንድትገቡ እሱን ልጅ ኮንታክት አድርጉት። ከዛ ውጭ እሱም ደግሞ ኬዛችሁን ሊይዝላችሁ ይችላል። ኬዛችሁን እሱ ይይዝላችኋል ማለት ዴስ 260 ሊሞላላችሁ ይችላል። እያንዳንዱ በቃ ሙሉ ጥሩ አገልግሎት ይሰጣችኋል። የሚያስከፍለውም የተወሰነ ክፍያ እንደሆነ አውቃለሁ። በጣም ብዙዎቹ ማይረባ የተወሰነ ነገር ሰርተው በጣም ብዙ ብር ነው የሚያስከፍሉት። አንድ ነገሮችን ከሆነ ዴስ 260 ለመሙላት በጣም ውድ እንደከፈለች ነው። እሱንም በደንብ አይሞሉም። በትክክል ኃላፊነትና እንኳን ወስደው በደንብ የማይሞሉ አይነት ሰዎች ናቸውና እናንተ ላይ ሽብር በመፍጠር እናንተ ሞር እንድትጨነቁ አድርገው ከዛ ብዙ ብር እንድትከፍሉ ነው የሚያደርጉት ብዙዎቹ የቪዛ አማካሪ ነን ምናምን የሚሉትና ከእንደዚህ አይነት ሰዎች ራሳችሁን ጠብቃችሁ በደንብ ስለዚህ ዲቪ ከሌሎቹ ቪዛ ታይፖች ይለያል ማለት አንደኛ ቀላል ነው። በዛ ፕሮሰስ እንትን ማለቱ ቀላል ነው። ኢንተርቪውም ቀላል ነው። የመሳካት እድሉም በጣም ከፍተኛ ነው መስፈርቱን እስካሟላችሁ ድረስ። ስለዚህ ይሄንን ቀላል ነገር በጣም በቃ መስፈርቱን አሟልታችሁ ተራውን ነገር ዝም ብለው በቃ ትንሽ ኮሽታ እየፈጠሩ እናንተ ላይ ቴረር እየፈጠሩ ሞር ወደ እነሱ እንትን እንድትሉ የገቢ ምንጭ ነው የሚያደርጓችሁና በቋሚነት በቃ ሁሌ ልክ እንደ ጠንቋይ የሆነ ችግር እየነገረ ሁሌ እነሱ ጋር እንድትመላለሱ እንደሚያደርጉት እንደዛ የሚያደርጉ ብዙ ባለጌዎች አሉና በትክክል ኃላፊነትና ተሰምቷቸው ኬዛችሁ እንደ ኬዝ አይተው ስለእናንተ በጣም እንደዚህ ግድ ሰጥቷቸው እንትን የሚያደርጉ ስለ ብር ፎከስ የማያደርጉ ሰዎችን እንትን አድርጉ። እኔ ዚዙ የሚባለው ልጅ ሪኮመንድ አደርጋችኋለሁ። በጣም ምርጥ ልጅ ነው። 2 ዓመት 3 ዓመት የተለያዩ የዲቪ ኢንፎርሜሽኖችን እንትን በምልበት ጊዜ ለዩቲዩብም ለቲክቶክም ቪዲዮ ምናምን በምሰራበት ጊዜ በጣም ከብዙ ከዲቪ አሸናፊዎች ጋር ተዋውቅ ያለው ሁሉም የሚነግሩኝ ስለ አንድ ሰው ነው። በቃ ስለዚህ ልጅ ነው። የሚገርም ልጅ ነው። እሱን እንድታገኙት መከራችኋለሁ። በቃ የተመሰገነ ልጅ ነው። ሀምብል ልጅ ነው ምናምን እሱን ኮንታክት አድርጉት። እሺ እድለኞች ማወቅ ያለባቸው ስለ እንትን ነግሬያችኋለሁ። ኬዝ ነምበር ቪዛ ቡሌቲን ጆይኒል ምናምን በግርድፉ ነግሬያችኋለሁ። ሞር እየሄዳችሁበት እንትን ስትሉ ነው የምታውቁት። ሌላ ምን ያክል ጊዜ ይወስዳል ነው ዲቪ በጣም ከፈጠነ 6 ወር 7 ወር ይወስዳል። የፈጠነው ኬዝ ነምበራቸው ዝቅተኞቹ ማለት ነው። የዘገየው ደግሞ የፈጠነው ላይ 1 ዓመት ጨምሩበት እስከ ሴፕቴምበር ለምሳሌ ዲቪ 2026 እስከ ሴፕቴምበር 30 2026 ድረስ ይኖራል። ለምሳሌ አምና ዲቪ ያሸነፉት ሜይ 4 2024 ነበር ያወቁት። ከሜይ እስከ ሴፕቴምበር ድረስ ያለውን ወር ደምሩት። ከዛ በኋላ ዙሮ ሌላ ሴፕቴምበር እስከሚመጣ ሴፕቴምበር 2025 ላይ ያለው ማለት ነው እስከዛ ድረስ ያለውን ያክል ጊዜ ይወስዳል። ግን የትኛውም የዲቪ አመት ከሴፕቴምበር 30 በኋላ በቃ የዛ ቶፒኩ አይነሳም። ለምሳሌ ዲቪ 25ቶች አሁን ላይ ኤምባሲ እየገቡ ነው፣ ፕሮሰስ ላይ ናቸው፣ ቪዛ እያገኙ ነው ምናምናና ሴፕቴምበር አሁን ከጥቂት ወራት በኋላ የሚመጣው ሴፕቴምበር 30 2025 ማለት ነው። ከዛች ቀን ቀጣይ ወር ላይ ሙሉ በሙሉ ምን ይሆናል ማለት ነው የዲቪ 25 ኬዝ ይዘጋል ማለት ነው። እስከዛች ቀን ድረስ ቪዛ እጁ ላይ ያልገባ ሰው ከዛ በኋላ ዲቪ ማሸነፉ ጥቅም የለውም። ቅድም ያልነገርኳችሁ ነገር ዲቪ በመላው ዓለም በብዙ ሚሊዮኖች የሚቆጠሩ ሰዎች ይሞላሉ። ከነዛ ውስጥ 100 ምናምን ሺህ ሰዎች ናቸው ቪዛ ሊያገኙ የሚችሉት ወይም አሸናፊ የሚባሉት። 120 ሺህ ሰው ለምሳሌ አሸናፊ ነው ከተባለ እነዛ 120 ሺህ ሰዎች 120 ሺዎቹም ዲቪ አሸናፊዎች አይደሉ። ምን ማለት ነው? ልጆች ሚስት ምናምን በሚለው የተጨማመሩ ናቸው። ለምሳሌ ቅድም ኬዝ 1 ቁጥር ሚስትና ልጆች ካሉት 4 ልጆች ካሉት ከሚስቱ ጋር 5 ከሰውየው ጋር ከአሸናፊው ጋር 6 ይሆናል አይደል? ስለዚህ 6 ቦታዎችን ይዟል ማለት ነው። ይሄ ሰውዬ 100 ሺህ ሲንግል ሰዎች ካሉ 100 ሺዎቹም አሸናፊዎች ናቸው፣ ዲቪ አሸናፊዎች ናቸው። ግን 10 ሺህ ሰው ባለ ትዳርና የተወሰኑ ልጆች ካሉ እነዚህ 10 ሺህ ሰዎች የሚጨምሩት ነገር አለ ማለት ነው ቁጥር። ለማንኛውም እነዚህ 100 ምናምን ሺህ ሰዎች አሉ። ከነዚህ ውስጥ 55 ሺህ ሰዎች ብቻ ናቸው ምን የሚያገኙት ቪዛ የሚያገኙት። ሌሎቹ በተለያየ ምክንያት ለምሳሌ ገብቶ ፌል የሚያደርጋለ
በቃ እንትን ቪዛው የሚከለከላል። ስለዚህ እነዚህ ሰዎች ይወጣሉ ማለት ነው። ወረፋ ማይደርሱ አለ። ለምሳሌ ኬንያ አምና አሪፍ ነበር፣ ዘንድሮ ግን አሪፍ አይደለም ብያቸዋለሁ አይደል? እስካሁን ድረስ በጣም ትንሽ ነው። 1000 ሰው እንኳን የሚሞላ ቪዛ አላገኘም። ኢትዮጵያ ግን በጣም ብዙ ቪዛ ሰጣለች። ከ1500 ምናምን በላይ ከግማሽ በላይ ሰጣለች መሰለኝ እስካሁን ድረስ በ25 ነው የማወራችሁ። ስለዚህ ብዙ ኬንያውያን ዘንድሮ ቪዛ ያገኙ ማለት ነው። ለምን? ኤምባሲ ስላልደረሳቸው ተራ። ኢትዮጵያውያንም ሁሉም ያገኛሉ ማለት ላይሆን ይችላል፣ ምናልባትም ሊያገኙ ይችላሉ፣ አናውቅም። ግን ወረፋ ላይ ደርሳችሁና ላታገኙ ትችላላችሁና ቪዛ ሊሚትድ ነው። ይሄ ዲቪ ማለት ታይምም ሊሚትድ ነው። ሴፕቴምበር 30 ብያችሁ የለ ቪዛም ሊሚትድ ነው። ከ55000 ሰው 55000 ሰው ከሞላ ለምሳሌ በየአመቱ ይለያያል። ለምሳሌ ዘንድሮ ስንት እንደሆነ አይታወቅም። 60000 ቪዛ አለ ከተባለ አይኖርም። 55000 ነው፣ ብዙ ጊዜ 50 ቤት ነው። 55000 ቪዛ ለዚህ ተወስኗል፣ ለዲቪ ብቻ 55000 ተወስኗል ከተባለ እነዛ አሸናፊዎች በሙሉ ያን ሁሉ ጊዜ እንትን እስከሚሉ ድረስ ይሄ ቁጥር እስከሚሞላ ድረስ ነው የሚስተናገዱት። ይሄ ቁጥር ሳይሞላም ጊዜው ላይልቅና ሊቆም ይችላል። ጊዜውም ደግሞ ሳያልቅ ይሄ ቁጥር ሞልቶ ሊያልቅ ይችላል። ሲያክ ዳታውን አታች አደርግላችኋለሁ። እስካሁን ያለውን ጠቅላላ ያለውን ምን ያክል ጠቅላላ በአለም ደረጃ ምን ያክል ቪዛዎች እስካሁን እስከዚህ ቀን ድረስ ይሄን ቪዲዮ አፕሎድ እስከማድረግበት ቀን ድረስ ያለውን ዳታው አለ ሙሉ በሙሉና እሱን ዳታ አሳያችኋለሁ። ምን ያክል ቪዛዎች እንትን ብሏል፣ የኢትዮጵያ ምን ያክል ነው ምናምን የሚለውን አሳያችኋለሁና ታይም ሊሚትድ ነው። ሌላ ምን ያክል ወጪ ያስወጣለው? ይሄ ወጪውን በተመለከተ ትንሽ ነገር ልበላችሁና ቪዲዮውን ልጨርስ አላስረዝመው። ብዙ ሰው ዲቪ ማለት ቀይ ምንጣፍ ተነጥፎለት አሜሪካ የሚገባ ምናምን ነው የሚመስለው። እዛም ከገባ በኋላ ቤት መኪና ምናምን እንደሚሰጠው ነው የሚያስበው። ይሄ ግን የተሳሳተ መረጃ ነው የሚመስለን ነው እንደዛ። እውነታው ግን የአሜሪካ መንግስት የቋሚ መኖሪያ እዛ አሜሪካ ላይ ቋሚ መኖሪያና የስራ ፍቃድ ከመስጠት ውጭ አንዲት ኤ4 ፔፐር ኮፒ እንኳን አያደርግላችሁ። በግልጽ ማወቅ ያለባችሁ ይሄንን ነው። ስለዚህ የተለያዩ ወጪዎችን ሙሉ በሙሉ ወጪውን ከቨር የምታደርጉት እናንተ ናችሁ አሸናፊዎች። ምን ያክል ወጪ አለባቸው? አንድ ሰው ዲቪ እንደደረሰው ካወቀ በኋላ ምን ያስፈልገዋል? የትምህርት ማስረጃውን። እነዚህ ነገሮች መቼ ነው መጀመር ያለባችሁ? ከዛ በፊት ከቱኤንኤል በፊት መጀመር ትችላላችሁ። ቱኤንኤል ማለት የቀጠሮ ቀናችሁን ካወቃችሁበት ቀን ጀምሮ 2 ወር ይሰጣችኋል ኢን አቨሬጅ። አንዳንዴ 6 ሳምንት 1 ወር ከ15 ቀን ማለት ነው፣ በጣም ከፈጠነ እንትናችሁ ቀናችሁ። ለማንኛውም በአንድ ወርም ሊያልቅ ይችላል ማለት ነው። ይሄ ወረቀቶቹን መጨራረስ ግን ሪስክ ሊሆን ይችላል። ለምሳሌ እኔም ለምሳሌ የምኖረው አዲስ አበባ ነው። የተማርኩት ለምሳሌ ወሎ ዩኒቨርሲቲ ነው። ስለዚህ የትምህርት ማስረጃዬን እንትን በምንበት ጊዜ ወሎ ዩኒቨርሲቲ ድረስ መሄድ አለብኝ ግዴታ አውተንቲኬት ለማድረግ። 9ኛ ክፍል ለምሳሌ የተማርኩት ደሴ ከሆነ ደሴ 9ኛ ክፍል ትምህርት ቤት መሄድ አለብኝ ግዴታ። ስለዚህ የሆነ ሰው ዲቪ ለምሳሌ አሸናፊ ነው ዛሬ እንዳወቀ ዲቪ 26 ላይ ለምሳሌ አሸናፊ መሆኑን አወቀ ዛሬ ሜይ 3። ስለዚህ ምን ማድረግ አለበት? ኢንተርቪው ቀን እስከሚያልቅ ድረስ በጣም ረጅም ጊዜ አሉት። ስለዚህ እነዛ ረጅም ጊዜዎች ቢያንስ እንኳን የትምህርት ማስረጃዎቹን እስከ ውጭ ጉዳይ ባይጨርስ እንኳን ለውጭ ጉዳይ ማመቻቸት አለበት። ውጭ ጉዳይ እስከሚደርስ ድረስ ያለውን ፕሮሲጀር ቢሄድበት መጥፎ አይደለም። ምንድነው? ለምሳሌ 9ኛ ክፍል፣ 10ኛ ክፍል፣ 11፣ 12 ከትምህርት ቤት ጀምሮ ከዛ ወረዳ፣ ዞን፣ ክልል ላይ ከሆናችሁ የክልል ትምህርት ቢሮ፣ ከተማ ከሆናችሁ የከተማ ትምህርት ቢሮ፣ እያንዳንዷ ቢሮ ላይ ኃላፊው ፊርማ ማህተም እያደረገ አውተንቲኬት እያደረገ ይጨርስና ነው መጨረሻ ውጭ ጉዳይ የሚሄደው። ስለዚህ ከዲቪው ውጭ ሌላም ፕሮግራም ብትጀምሩ ሌላም ስኮላር ነገር ብታስቡ እነዚህ የትምህርት ማስረጃዎቻችሁ አውተንቲኬት መደረጋቸው ችግር የለውም። ያን ያክልም ወጪ የለውም መንከራተት ምናምን ካልሆነ በስተቀር ምናልባት ክፍለ ሀገር መሄዱ ሌላ ነገር ሊሆን ይችላል። ስለዚህ አንድ ሰው ዛሬ ዲቪ አሸናፊ ከሆነ ኬዝ ነምበሩ በተለይ ተስፋ ካላችሁ ኬዝ ነምበራችሁ ግዴታ ቶሎ መጀመር አለባችሁ። የትምህርት እንትናችሁን አውተንቲኬሽኑን ክፍለ ሀገር ምናምን በተለይ ኮተት ካለባችሁ ክፍለ ሀገር መሄድ ካለባችሁ ግዴታ መሄድ አለባችሁ። የኢትዮጵያን ሁኔታ እንደምታዩት ነው። ከሆነ ጊዜ በኋላ በቃ መንገድ ጥርቅምቅም ሊል ይችላል። ስለዚህ ማንም በቃ ጉዳይ አይደለም። እናንተ እንትን ካልገባ በቃ ትወድቃላችሁ ቀጥታ ማለት ነው፣ ትከለከላላችሁ። ቪዛና የትምህርት ማስረጃዎቻችሁን ቶሎ ብትጨራርሱ መጨረስ የምትሉትን ያክል ብትጨርሱ አሪፍ ነው። ወጪውን ግን በተመለከተ ስነግራችሁ እያንዳንዱ የትምህርትም ዶክመንት በሉት የስራ ልምድም ዶክመንት በሉት የትዳር ሁኔታን በተመለከተ ያገባ ሰው ያገባበትን፣ የተፋታ ሰው የተፋታበትን፣ ያላገባ ሰው ሁሌ አይጠየቅም። ያን ያክል ግዴታ ምን አይነት ይችላል ግን መያዙ አሪፍ ነው። አንዳንዴ ይጠይቃሉ ያላገባ ታወጣላችሁ ቀበሌ ሄዳችሁ እሱንም ያላገባውንም በአማርኛ ከተጻፈ አማርኛውን ወደ እንግሊዘኛ አስተርጉማችሁ በትርጉም ቤት ሄዳችሁ የትርጉም ወጪ ሌላ ወጪ አለው።
እነዚህ ያንዳንዱ ወረቀቶች በፔጅ 150 ብር ውጭ ጉዳይ ትከፍላላችሁ። ይሄንን ቪዲዮ የምሰራው ሜይ 2025 ላይ ነው። ሜይ 2025 ላይ እስካሁን ባለው መረጃ ውጭ ጉዳይ የሚያስከፍለው በአንድ ገጽ 150 ብር ነው። የኢትዮጵያ ተቋማት ደግሞ ከሆነ ጊዜ በኋላ ሰርቪስ ፊያቸውን የሰርቪስ እንትናቸውን ዋጋ እየጨመሩ ነው። ስለዚህ ቀጣይ ዓመት ላይ ይሄን ቪዲዮ የምታዩ ሰዎች በአንድ ፔጅ 300 ብር ገብቶ ከሆነ እኔም ቪዲዮ እየሰራሁ ያለሁት በአንድ ፔጅ 150 እያለ ነው። ስለዚህ ሊጨምር ይችላል። ኤኒዌይስ በአንድ ፔጅ ነው ክፍያ ውጭ ጉዳይ። ከዛ በፊት ግን ያሉ ለምሳሌ ከተማ አስተዳደር እንትን በምትሉበት ጊዜ አውቶቲኬት ስታደርጉ 100 ብር ነው ምናምን ትከፍላላችሁ መሰለኝ ለአንድ ፔጅ። መንከራተቶች አሉ፣ ክፍለ ሀገር ስትሄዱ ብዙ ወጪዎች አሉ ምናምን። እነዛ ወጪዎች ቫሪ የሚያደርጉ ናቸው እንደየሰው። ስለዚህ መንከራተቱንና ወጪውን እሱን ኮመን ስላልሆነ እናንተ አስቡት እሱን ወጪ። ከዛ ውጭ ግን ይሄ የማይቀረው ለሁሉም ሰው የውጭ ጉዳይ በአንድ ፔጅ 150 ብር ይከፈላል። ከዛ ውጭ ወረቀታችሁን ከጨረሳችሁ በኋላ ያንዳንዱ ዶክመንት ከጨረሳችሁ በኋላ ውጭ ጉዳይ የሚገባው ሁሉም ወረቀት ነው። የፖሊስ ክሊራንስም ይገባል። ፖሊስ ክሊራንስ ማለት አሻራ ትሰጣላችሁ። ይሄ ፖሊስ ክሊራንስ እና ያላገባ በ6 ወር ጊዜ ውስጥ ኤክስፓየርድ የሚያደርጉ ዶክመንቶች ናቸው። ስለዚህ ቱዌኒል ከመጣላችሁ በኋላ ነው እነሱን ማውጣት ያለባችሁ። የፖሊስ ክሊራንስ ለማውጣት 200 ብር ያስከፍላል። ሌላ የልደት ካርዳችሁን አውተንቲኬት ይደረጋል። እሱም የልደት ካርድ ሌላ አውተንቲኬት የሚደረግ ነገር አላውቅም። የስራ ልምድ ካላችሁ የስራ ልምዳችሁ ምናምን። ከዛ ውጭ ሌላ ያለባችሁ ወጪ እንትን ትርጉም ያስፈልጋቸው ወጪዎች ካሉ ትርጉምም ያስከፍላሉ። በአንድ ፔጅ 250 ብር ምናምን ያስከፍላሉ። ስቴዲየም ዙሪያ ነው። እሱም ቫሪ ያደርጋል። ተከራክራችሁም ልትቀንሱ ምናምን የምትችሉት አይነት ነገር ነው። ሁሉም ዶክመንትም ደግሞ ትርጉም አያስፈልገውም። በአማርኛም በእንግሊዝኛም የተጻፈ ከሆነ ችግር የለውም። አማርኛ ብቻ ከሆነ ግን ይተረጎማል። ማህተም ሳይቀር ነው የሚተረጎመው። ሌላ ወጪ ያለው ሜዲካል ነው። ቱዌኒል ከመጣላችሁ በኋላ ኢንተርቪው የምትገቡበት ቀን ካወቃችሁ በኋላ ሜዲካል ትገባላችሁ ግዴታ። ለኢንተርቪው አንድ ወር ምናምን ሲቀረው አንድ ቀን ሳይሆን አንድ ወር ሲቀረው ትገባላችሁ ሜዲካል የምትገቡት የፈለጋችሁበት ሐኪም ቤት አይደለም። የአሜሪካን ኤምባሲ ሁለት የሕክምና ተቋማት ብቻ ናቸው እውቅና የሰጣቸው እስከማውቀው ድረስ IOM እና AMC የሚባሉ ተቋማቶች ናቸው። AMC ወደ CMC አካባቢ ነው መሰለኝ የሚገኘው። IOM ቦሌ ኤድና ሞል አካባቢ ነው። የሚያስከፍሉት ዋጋ IOM አሁን ላይ ባለው እስካሁን በሰማሁት ወደ 30,000 ብር አካባቢ መሰለኝ 29,000 ምናምን 30,000 አካባቢ ነው የሚያስከፍሏችሁ። AMC ደግሞ እስከነ ክትባቱ ሁለቱም ያው ክትባት ስለሚጨምሩ ነው እስከነ ክትባቱ 18,000 ምናምን ብር መሰለኝ። ግን የሆነ አጠራጣሪ ነገር ካዩ አክታ ምናምን ብለው እንደገና ተጨማሪ ያስከፍሏቸዋል። 30,000 ቤት ሊገባ ይችላል። AMCውም ሊገባ ይችላል። ግን ያው ሁሌ እንትን አትባሉም። ጉንፋን ምናምን ከያዛችሁ እስከሚሻላችሁ ምናምን ጠብቃችሁ እንትን በሉ። ከዛ ውጭ ዲቪ እንደደረሳችሁ ካወቃችሁበት ቀን ጀምሮ ወባ ቼክ ብትደረጉ ቲቪ ወባ ሳይሆን ቲቪ ቼክ ብትደረጉ አሪፍ ነው። ቲቪ ይደበቃል ምናምን ይላሉ መሰለኝና ቼክ ተደረጉ። አሳላችሁ ማለት አሳላችሁም ቼክ ተደረጉ። ቲቪ ያለባችሁ ከተባላችሁ ያው የተደበቀው ማለት ነው ቶሎ ትሪትመንት ጀምሩ። ለምሳሌ ሜይ ላይ ነው አሁን ያለነው አይደል? ስለዚህ ሜይ ወር ላይ ዲቪ እንደደረሰው ያወቀ ሰው ቶሎ ብሎ ቲቪ ቼክ ቢደረግ። ምክንያቱም ቲቪ ያለባችሁ አሜሪካ በጭራሽ ልትሄዱ አትችሉም። ቲቪ ያለባችሁ ቪዛ ልታገኙ አትችሉም። ቲቪ ደግሞ ካለባችሁ ሕክምናው ከፈጠነ 6 ወር ይወስዳል መሰለኝ። ስለ ሕክምናው ምናምን የሕክምና ሰዎች ይንገሯችሁ፣ ግን የሆነ ያክል ጊዜ ይወስዳል። ሳትታከሙ ሳይሻላችሁ ግን ቪዛ እንደማታገኙ አውቃለሁ። ስለዚህ ቲቪ ያለበት ሰው ቀድሞ ቢያቅ፣ ቀድሞ ቢመረመር፣ ቀድሞ ትሪትመንት ቢወስድ እንትኑን ያሰፋል፣ ቻንሱን ያሰፋል። ከቲቪ ውጭ ሌላ ምንም አይነት በሽታ ቢሆን እንደዚህ በጣም እንደዚህ እንትና አይነት በሽታዎች ካሉኑ በስተቀር HIV ምናምን የሚባሉ በሽታዎች አያስከለክሉም። ቲቪ ካለባችሁ እሱን እንትን አድርጉ። ለማንኛውም ግን አጠራጣሪ ነገር ካለ ምናችሁ አክታ ምናምን ያስመረምሩት። እንደዚህ ቲቪ ሲጠረጥሩ ነውና ዋጋው ይጨምራል የተወሰነ ሜዲካል። ለማንኛውም ሜዲካልን እንደየእንትናችሁ እንደየአቅማችሁ ነው። AMC እንትን የምትሉ ከሆነ በአቬሬጅ እስከ 20,000 ትይዙታላችሁ ሂሳቡን። IOM የምትገቡ ከሆነ ደግሞ እስከ 29 እስከ 30,000 ብር ኢን አቬሬጅ ያዙት ወጪውን። እሱን ከጨረሳችሁ በኋላ ሌላ ያለባችሁ ወጪ ኢንተርቪው ልትገቡ ስትሉ ነው። ለኢንተርቪው የኮቴ የሚባል ክፍያ አለ። ኢንተርቪው ለመደረግ ነው በተለምዶ ኮቴ ስለምንለው ነው እንጂ ኢንተርቪው የሚያደርጋችሁ የአሜሪካ ዜጋ ነው። ያ የአሜሪካ ዜጋ ኦፊሰሩ ለእናንተ ሲል ጊዜ እየሰጠ ነው። እናንተም ከመሄዳችሁ በፊት ዶክመንታችሁን አይቶ ተዘጋጅቶ ነው የሚጠበቃችሁ። እናንተንም ኢንተርቪው ሲያደርግ በ5 ደቂቃ ውስጥ ሊጨርስላችሁ ይችላል። 1 ሰዓትም ሊወስድበት ይችላል። ግን ያቺን ኢንተርቪው ለሚያደርግበት $330 በአንድ ሰው ያስከፍላል።
ይሄ አሜሪካ የትኛውም ኤምባሲ ነው ዓለም ላይ ያሉ ኤምባሲዎች በሙሉ ኮመን የሚያስከፍሉት ነው። $330 አሁን ባለው ምንዛሬ 45000 46000 ብር ነው። አንድ ሰው ባለ ትዳር ከሆነና 5 ልጆች ካሉት ከሱ ጋር ስንት ይሆናሉ? 7 ይሆናሉ አይደል? 5 ልጆች ሚስቱ 6 እሱ 7 ሰባቱም እያንዳንዳቸው ዛሬ ተወለደም ልጅ ቢሆን እያንዳንዳቸው ቪዛ ስለሚያገኙ እያንዳንዳቸው $330 ለሁሉ ኢንተርቪው አለፋችሁም ወደቃችሁም የማይመለስ ብር ነው። ይሄ ብር ደግሞ በካሽ ነው የሚገባው። በካሽ ብቻ ነው $330 በካሽ ስላችሁ በኢትዮጵያ ብር 7 ሰው ምናምን ሸክም ነው። ያምና ዶክመንት ይሄ የ25 ዳታ እያየው ነበርና አንድ ኢትዮጵያዊ 10 ቤተሰቦች ገብተዋል ትልቅ ተብሎ ከአፍሪካ ማለት ነውና ሂሳቡን እያሰብኩት ነበር። በጣም ከግማሽ ሚሊዮን ብር በላይ ነው በእጁ እንዲ ተሸክሞ የገባው ማለት ነው ኤምባሲ። እና ቤተሰብ ያላችሁ ሰዎች ምናምን ወጪውን እንድታስቡት ነው። ካሁኑ ብዙ ብር ነው። ያው ብዙ ብር ቢሆንም ግን ቻንሱም ትልቅ ነውና ያው ብሩ እንትን ብላችሁ እንትን አታረጉም። ከዚህ ባሰሞች ስላለ ቀጣይ የምነግራችሁ። ለማንኛውም ኢንተርቪው ይሄን ያክል ነው ክፍያው። በአንድ ሰው $330 ነው። ዛሬ የተወለደም ልጅ ቢሆን ዛሬ የተወለደውም ልጅ ይገባል። ዛሬ ታስተካክሉና ታስገባላችሁ ምናምን። እንደዚህ የተለያዩ አይነት እነዚህ ስፔሻል የሆኑ ኬዞች ምናምን ሲያጋጥማችሁ የሚያማክራችሁ ሰው ያስፈልጋችኋል። እሱን እኔ ብዙ እንትን የለኝም። የሚያማክሩ ሰዎችን ኮንታክት ታደርጋላችሁ። ዲቪ ደረሳችሁና የተለያየ አይነት ኬዝ ካላችሁ ዲቪ ከደረሳችሁ በኋላ ትዳር የምታገቡ ሰዎች ጥንቃቄ አድርጉ። ለዲቪው ብላችሁ በተለይ የምታገቡ ከሆነ አስቸጋሪ ነው። ከዛ በፊትም የፍቅር ግንኙነት ያላችሁ መጋባታችሁ ግዴታ የሆነ አይነት ነገር መጀመሪያ የሚያስባችሁት አይነት ትዳር ምናምን ከሆነ እሱ ብዙ ላይ ችግር ይችላል። ግን ኢንተርቪው ላይ ይከብድባችኋል። በደንብ ነው የምትጠየቁት። ምክንያቱም ሰዎች ከተጋቡ በኋላ የሚጋቡ ከሆነ ምን አለ መሰላችሁ ቅድም አሁን ስነግራችሁ ኬዝ 001 ብዬ ልጆች ምናምን ካሉት መጀመሪያ ኦልሬዲ ይታወቃል። ለነሱ ተይዞላቸዋል ቦታ። ነገር ግን አዲስ ልጅ የሚጨምር ከሆነ ልጅ ማለት ተወለደ ችግር የለውም። አሁን የተወለደው ልጅ ችግር የለውም። ምንም ይሄ ፕሩፍ አያስፈልገውም። በቃ መወለዱ የነሱ ልጅ መሆኑ ብቻ ነው። አዲስ ግን ትዳር የሚጨምር ከሆነ የሌላ ሰው እድል እየዘጋ ነው ማለት ነው። እዚህ ጋር መጥቶ ይሄ ሰው የሚገባው ሰው ሌላ ቪዛ እየዘጋ ነው ማለት ነው። ስለዚህ በደንብ ነው የሚያጣሩት እውነተኛ መሆኑን ነው። ስለዚህ ጭራሽ ውሸት የሚባል ነገር እንዳትዳፈሩ። ዶክመንት የውሸት ዶክመንት እንዳትዳፈሩ። በተለይ በአሁኑ ሰዓት ድሮ ሰምታችሁ ሊሆን ይችላል። በጣም 90ዎቹ ላይ ሚሊኒየም አካባቢ ምናምን ብዙ አይነት ፌክ ነገሮች እኛም እንሰማለን። ለምሳሌ የሆነ ሰው ሲያወራ እንደሰማሁት ምንድን ያለው ታክሲ ውስጥ ነው የሰማሁት። የሆነ ጊዜ እንደዚህ የዲቪ ሰሞን ነውና ራንድ ዝም ብሎ ሚስት አለኝ ብሎ ሞላ አንዱ። ከዛ ልጅም አለኝ ብሎ ሞላ ምናምን። ከደረሰው ደግሞ ሚስት አለኝ ልጅ አለኝ ካለ ደግሞ ግዴታ ማቅረብ አለበት። እና አንዷን የሚወዳት ልጅ ነበረች፣ ሚስቴ ናት። የሆነች የቤት ሰራተኛ ነበረች፣ ልጃችን ናት። አሁን ላይ ሁሉም እዛ ናቸው ምናምን የሚባል ነገር ሰምቻለሁ። የሆነ ሰው ሲያወራ ነው የሰማሁት። እንደዚህ የሆነ በሰሚ ስላወራችሁ አጉል አትዳፈሩ። በጣም ሪስክ አለው። በጣም የፈለጋችሁበት የገጠር ቀበሌ ይገባሉ መረጃችሁን ለማጣራት ማለት ነው። ትንሽ የሚያጠራጥራቸው ነገር ካለ አሁን ላይ በተለይ ነው የምላችሁ የአሜሪካ ኤምባሲ እንግዲህ ምን ያክል ስትሮንግ ኤምባሲ እንደሆነ ታውቃላችሁ። ስትሮንግ ስላችሁ በተለያዩ የልማት ስራዎች በጣም ብዙ እንትኖች አሉት፣ የተለያዩ ሰራተኞች አሉት፣ ብዙ ቦታ መግባት የሚችሉ እና መረጃችሁን ያጣራሉ፣ ያውቁታል ልላችሁ ፈልጌ ነው። እና ማይሆን ሪስክ አትወሰዱ። ይሄ የሚጎዳችሁ ዲቪውን ቪዛ መከልከል ብቻ አይደለም፣ እድሜ ልካችሁን በምንም አይነት መልኩ ወደ አሜሪካ ምድር በምንም አይነት መልኩ በምንም አይነት ቪዛ እንዳትገቡ ነው የሚያደርጋችሁ። እድሜ ልክ ነው የሚያስከለክላችሁና ይሄን ሪስክ አትወሰዱ። የሚያስከለክለው ሁላችሁንም ነው። ስለዚህ ይሄን ሪስክ አትወሰዱ፣ ውሸት አታውሩ። ኢንተርቪውም ላይ ለኢንተርቪው የሚሆናችሁ እውነቷን ያልተጠየቃችሁትን አታውሩ። ስለሆነ ነገር ተጠየቅ ስለ ስራ ቀጥታ ጥርጥር ያለች መልስ ነው። ያልተጠየቀው ነው ብዙ ካወራ ብዙ ጥያቄ ነው የምትፈጥረው፣ ብዙ ዲቴል ነው የምትፈጥርባቸውና እነሱም ጥሩ አይደለም ኢንተርቪው ላይ በተለይ ማለት ነው። በቃ አሜሪካኖች በተለይ ባህሪያቸው እንደዚህ ነው። በቃ እውነቷን እና ደግሞ ጥርጥር ሰማማነው ስምህን ስለ ስምህ እየጠየቀ ግን የስምን ባክግራውንድ ማለት አስፈላጊ አይደለም። ልክ እንደዛ ሁሉ ሌሎችንም ነገሮች ላይ እንደዚህ የማያስፈልጉ ነገሮችን አታውሩ። ሌላ ያለው ወጪ ከኮቴ ውጭ ቪዛ ከመጣላችሁ በኋላ ቪዛችሁን በፖስታ ቤት ወይም በዲኤችኤል ተቀበላላችሁ። ቪዛችሁን ከተቀበላችሁ በኋላ መቼም ውጭ ሀገር ነው የምትሄዱት፣ ምን እንደሚያጋጥማችሁ አታውቁም። ዶላር መያዝ ይኖርባችኋል። ስለዚህ ዶላር ትገዛላችሁ። የአውሮፕላን ቲኬት ከቆረጣችሁ በኋላ ነው ዶላር እንድትገዙ የሚፈቅዱላችሁ ባንኮች። ስለዚህ ባንክ ባላችሁ ትራንዛክሽን መሰረት የግል ባንኮች እንደየእንትኑ ሊለያይ ይችላል፣ ግን በአንድ ሰው እስከ $300 የሚሰጡ አሉ። ንግድ ባንክ እስከ $200 የሚሰጠው በአንድ ሰው
ከፍ ያለ ዶላር ደግሞ የምትፈልጉ ከሆነ ምንዛሬው ይጨምራል እንጂ መግዛት ትችላላችሁ ይመስለኛል። የፈለጋችሁትን ያክል ዶላር መግዛት ትችላላችሁ። እሱን አጣሩ። ሌላ ያለባችሁ ወጪ የአውሮፕላን ቲኬት ነው። በጣም ከባድ ወጪ ነው። የአውሮፕላን ቲኬት ውድ ነው በጣም ከ100 ሺህ እስከ 150 ሺህ ምናምን እንደየስቴቱ ይለያያል። አንዳንድ ስቴቶች 90 ሺህም ሊሆን ይችላል። ብቻ እንደዚህ ነው። 100 ምናምን ሺህ ብር ነው በአንድ ሰው። እሱ በጣም ትልቅ አናት የሚያዞር ወጪ ነው። ብዙ ወጪ ነው። ያው እንግዲህ እንድታውቁት ብዬ ነው የምነግራችሁ። ሌላው እዛ ከሄዳችሁ በኋላ ወይም እዚህ መሆናችሁ መክፈል የምትችሉት የግሪን ካርድ ክፍያ ነው። 200 ምናምን ዶላር ነው። እሱን እዛ ከሄዳችሁ በኋላ ምናልባት ስራ ወዲያው ካገኛችሁ ስራ ካገኛችሁ ሰርታችሁ፣ ካላገኛችሁ ስፖንሰራችሁ ሊከፍልላችሁ ይችላል። ወይም እዛ ያለ ሰው የሆነ ሰው ሊከፍልላችሁ ይችላል። የሚቻላችሁ እዚህ ሆናችሁ ለምሳሌ ስፖንሰራችሁ መጠየቅ የምትችሉት አይነት ስፖንሰር ከሆነ ስፖንሰራችሁን እዚህ ሆናችሁ እንዲከፍልላችሁ ማድረግ በብድር መልክ ሊሆን ይችላል። ወይም ደግሞ እሱ እዚህ መላክ የሚፈልገው ብር ካለ እናንተ ለዛ ሰው እንትን ብላችሁለት ምናምን ያን ያክል አማውንት ምን ማድረግ እንደዚህ መለዋወጥ ትችላላችሁ። ከዛ ውጭ ግን ስፖንሰራችሁ የሚከብዳችሁ አይነት ከሆነ ሌላ ሰው ማንኛውም አሜሪካ ያለ ሰው አፈላልጋችሁ ወይም ደግሞ እንደዚህ ኦንላይን ክፍያዎችን መክፈል የሚችሉ ልጆችን ፈላልጋችሁም መክፈል ትችላላችሁ። 200 ምናምን ኦንላይን ነው የሚከፈለው። እዛው እንትን ካደረጋችሁ እዛ በምትሄዱበት ጊዜ ብዙ ጊዜ ሳይወስድ እንትናችሁ ይመጣላችኋል። ግን እዛ ሄዳችሁ ከከፈላችሁ ብዙ ጊዜም ላይወስድ ይችላል። እንደዚህ እንትኑ የእንትኑ ብር ማለት ነው የግሪን ካርዱ አንዳንዴ ይዘገያል፣ አንዳንዴ ይፈጥናል ይላሉ። ለማንኛውም ግን ለግሪን ካርድ የሚከፈል ክፍያ አለ 200 ምናምን ዶላር። ከዚህ ውጭ ያሉ ወጪዎች እኔ ማቀው እንግዲህ ያጣራውላችሁ የሰብሰብኩላችሁ መረጃ ይሄን ይመስላል። ከዚህ ውጭ ያሉ ወጪዎች ካሉ ኮሜንት ላይ ዲቪ በተለይ በዲቪ ሄዳችሁ ምናምን ልጆች ካላችሁ አሁንም ፕሮሰስ ላይ ያላችሁ ልጆች ካላችሁ ከዚህ ውጭ ያሉ ወጪዎች ካሉ ጻፉ። ሌሎች ደግሞ እኔ ረሳኋቸው በጣም ጠቃሚ የምትሏቸው መረጃዎችም ካሉ ለዲቪ አሸናፊዎች ጻፉላቸው። ሌላ ልነግራችሁ የምፈልገው ዲቪ አሸናፊ ከሆናችሁ በጣም መረጋጋት ይኖርባችኋል። ብዙ ማውራት የለባችሁም። በቻላችሁት ያክል ውስጥ ለውስጥ ለማስኬድ ሞክሩ ፕሮሰሱን። ኢንፎርሜሽን በፍጹም እንዳታጡ። ሁሌ ምን እየተካሄደ እንደሆነ ሁሌ እወቁ። ራሳችሁን ሁሌ አፕዴት አድርጉ። ሁሌ በኢንፎርሜሽን አፕዴት አድርጉ። ቅድም የነገርኳችሁ ልጅ ኮንታክት አድርጉት። ግሩፕ ይኖራችሁ። እያንዳንዱ የኤምባሲ እያንዳንዷን አሰራር በየቀኑ መረጃ ይኖራችኋል። የግሩፕ ካላችሁ ማለት ነው። ዛሬ ኢንተርቪው የገቡ ልጆች ምን እንደጠየቁ ሼር ሲያደርጉ የነሱን ስትሰሙ ምን እንደገጠማቸው እዛ ኤምባሲ አካባቢ ለምሳሌ እንደዚህ አልጋ ምናምን ስትይዙ ያለውን ችግር ኤምባሲ አካባቢ ለምሳሌ ፕሬስክሪኒንግ ይባላል። እዛ ላይ ሂደው ለምሳሌ ብር ለመክፈል ሲሉ ሌቦች ምናምን እንደዚህ ምን አይነት ነገር እንትን እንደሚያደርጉ መንጃ ፍቃድ ለምሳሌ ለማውጣት ስትፈልጉ ኢንተርናሽናል የሚያደርጉ አሉ። ብዙ ባይጠቅም ግን ደግሞ እዚህ ያሉ እጃቸውን ለማፍታታት ብለው መኪና ለመለማመድ እንደዚህ በሰዓት እንትን ሲሉ ያለውን ፌቨር ኢትዮጵያ ውስጥ እንግዲህ በእያንዳንዱ ነገር ማጭበርበር አለ። ስለዚህ እንደዚህ አይነት ነገሮች ስላሉ እሱን ነገር እንደዚህ ግሩፕ ሲኖራችሁ ምናምን አሪፍ ነው ይመስለኛል። እና ብዙ አትፍጠኑ፣ ብዙ አታውሩ፣ ግን ደግሞ ኢንፎርሜሽን በደንብ ሰብስቡ። ኢንፎርሜሽን በደንብ ይኖራችሁ። እኔ የማውቀውን ነገር በሙሉ እዚህ ጋር ሾርት ኖት ጽፌ ነግሬያችኋለሁ ለእናንተ ቪዲዮ። በጣም ከብዙ ጓደኞች ከማውቃቸው ልጆች ኢንፎርሜሽን ሰብስቤ ብዙ ነገሮችንም አንብቤ የተለያዩ ነገሮች ሪፈር አድርጌ ምናምን በደንብ ለማስረዳት ሞክሬያለሁ። ከዛ ውጭ የሰሰትኩት አንድም ኢንፎርሜሽን የለምና እኔ የሆነ እንደ እንትን ስለ ዲቪ በጣም እንደማቅ ነገር ኦር ደግሞ ልክ እንደ ዲቪ አማካሪ ምናምን አድርጋችሁኝም ደግሞ ኢንቦክስ ብዙ እንዳትመጡ። ሶሻል ሚዲያ ላይ ስለሆነ ቶፒክ የሚያወራን ሰው ኢንቦክስ እንዲማጨናነቅ የተለመደ ስለሆነ ይሄን የምላችሁ እና ላልመለስላችሁ እችላለሁ ኢንቦክስ ብትመጡ። ስለዚህ ማንኛውም አይነት ጥያቄ ካላችሁ ቅድም የነገርኳችሁ ልጅ ኮንታክት አድርጉት። እዚህ ዙ ያልኳችሁን ልጅ ከፈለጋችሁ መጠየቅ የምትፈልጉት ጥያቄ ካለ እኔን ስጠይቁኝ የእሱን እንትን ነው የምልክላችሁ፣ ዩዘር ነው የምልክላችኋለሁ። ስለዚህ ወደ እሱ ነው የምልካችሁ ማለት ነው፣ እኔ እንዳጠየቁኝ ለማለት ነው። በዚህ ፕሮሰስ የሄዱ ሰዎችን ሞር ብትጠይቁ የተሻለ ነው ብዬ አስባለሁ። በተረፈ መልካም እድል ይሁንላችሁ፣ ሁላችሁም እንዲሳካላችሁ ምኞቴ ነው። ዲቪ የደረሳችሁ በሙሉ ሁላችሁም አሜሪካ ብትገቡ ምኞቴ ነው። ላንድ ኦፍ ኦፖርቹኒቲ ብዙ ነገር ላይፋችሁን ቤተሰባችሁን የምትቀይሩበት ኦፖርቹኒቲ የሚፈጠርበት ሀገር ነውና እንዲሳካላችሁ ሁላችሁንም መልካም ምኞቴ ነው። ቴንክ ዩ። ይሄንን ማለት የምችለው ይጠቅማል ብላችሁ ካሰባችሁ ለሚጠቅማቸው ሰዎች ሼር አድርጉት። ባባይ